አንድ መጥፎ ዜና፣ አንድ ደግሞ ጥሩ ዜና አለ። ጥሩ ዜና የመጀመሪያውን ውድድር በድል አጠናቀናል። መጥፎ ዜና ደግሞ ላምበርጊኒዋ አየር ወለድ ሆናለች። ስለዚህ ለዚህ የሚሆን መፍትሄ ያለው ሰው አለ? በአየር የተሞሉ ፍራሾች። አዎ እሱ ጥሩ ሐሳብ ይመስላል። ከሰራተኞቹ ጋር ከተወያየ በኋላ ምን ማድረግ እንዳለበት አቅዷል። አሁን ማድረግ ያሰብኩት ኮንቴነሮችን አምጥቼ እዚህ ጋር አራት ማዕዘን ለመስራት ነው። እናም መሃል ላይ በሚኖረው ክፍተት ያገኘዋቸውን በሙሉ ፍራሾች፣ ትራሶች እንዲሁም በአየር የተሞሉ ላስቲኮችን አምጥቼ አስቀምጣለሁ። ነገር ግን አሁን ውድድሩን ከባድ የሚያደርገው ደግሞ አሁን ላይ ምንም እቃ የለኝም። ምክንያቱም ቅድም የገዛዋቸው እቃዎች በሙሉ ጠንካራና ኮንክሪቶች ናቸው እና ለዚህኛው ውድድር አይሆኑም። እናም አሁን ብሌክ ሰዎቹን በሙሉ አሰማርቷል። የከተማውን ሙሉ ትራሶች እና ፍራሾች ወደዚህ ቦታ ሊያመጡት ነው። የሆነ ሰዓት ላይ ምን እየሰራው እንደሆነ ግራ እየገባኝ ነው። በጣም እንቅልፍና ድካም ይዞኛል። ግን አሁንም ቢሆን ውድድር ላይ ነው ያለሁት። አሁን እቃዎቹ በሙሉ ቦታው ከደረሱ በኋላ ብሌክ ላለፈው 24 ሰዓት ሙሉ ስላልተኛ ትንሽ እረፍት ላይ መውሰድ ወስኗል። በጣም ደክም ያለውና ምሰራውንም እያወቅኩ አይደለም። አሁን እረፍት ማድረግና መተኛት አለብኝ። ብሌክ በጣም እንደደከመው ያወቅነው ጠዋትም ካሰበው ሰዓት በላይ እንቅልፉን ሲተኛ ነው። ብሌክ የምሩን ነው? ምንድነው ይሄ? ቅድም ያልከውን በሙሉ አምጥቷል። ፍራሹንም፣ ብርድ ልብሱንም፣ ትራሶችንም። ነገር ግን ጁሱን ረስቶታል መሰለኝ። አሁን የት ነው ያለው ብሌክ? ብሌክ ወደ ውድድሩ ቦታ ሲመለስ በጣም ብዙ ሰዓቶችን አርፍዶ ነበር። ያ የብሌክ መኪና ነው አይደል? ምን ሆነ ነው? ወደ ስራ መምጣት ነበረብህ እኮ። እስኪ ምን ላይ እንዳሉ እንያቸው። አሁን ጥሩ ያለ ይመስላል። እናም ያንን በአየር የሚነፋውን ላስቲክ መሃል ላይ እናስቀምጠዋለን። አሁን 4 ሰዓት ከ30 ደቂቃ ያህል ይቀረዋል እና እስካሁን የሰራው ስራ ለሱ ጥሩ አይመስለኝም። ላምበርጊኒውን በሰላም የሚያዝ 10% ያህል እድል አለው ብዬ አላስብም። ይህንን እንኳን ቢቋቋመው ቀጣይ በባቡሩ ግን መገጨቱ አይቀርም። ቶሎ በሉ፣ አሁን ጥጉን መሙላት ይኖርብናል። ምንም አይነት ብረት ጋር ንክኪ እንዲኖራት አልፈልግም መኪናዋ። 2 ሰዓታት ያህል ብቻ ሲቀሩት ብሌክ የቀሩትን ቦታዎች በካርቶን መሙላት ጀምሯል። ቻለር ምን ያህል ሰዓቶች ይቀሩናል? 1 ሰዓት ያህል። አሁን የተወሰኑ ስፖንጆች ይቀሩኛል ካመጣቸው መሃል። ስለዚህ አሁን በቀሩት ደቂቃዎች መኪናዋን እጄ መጠቅለል ፈልጋለሁ። እንደዛ ማድረግ ምናልባት ሊረዳ ይችላል። ብሌክ የቀሩትን ደቂቃዎች ጨዋታ በሚመስል መልኩ እያሳለፈ ነው። መኪናዋን በስፖንጅ ለመጠቅለልና ከጉዳት ለመጠበቅ አስቦ። ይሄ ነገር አይሰራም፣ ተሳስቻለሁ። አሁን ሰዓቱ የምን እንደሆነ ታውቃለህ? መኪናዋን ከላይ የምንወረውርበት ሰዓት ነው። እላይ የጠቀለለው ጨርቅ መኪናዋን የበለጠ አሳምሯታል። ስማ ብሌክ፣ ይሄን ምዕራፍ ምታልፍ ይመስላል? ጥሩ ነገር ነው የሚታየኝ ጂሚ። አዎ ይሄን ውድድርማ አሸንፋለሁ ብዬ አስባለሁ። ምክንያቱም ዎልማርት ላይ ያሉትን እንዳለ ፍራሾችና ትራሶችን ገዝቻለሁ። እናም እነዚህ ሁሉ ፍራሾችና ትራሶች መቋቋም ካልቻሉ ምን ሊቋቋመው እንደሚችል አላቅም። እሺ እስከዛ ግን አንድ ነገር ልንገርክ። ለድርጅትም ሆነ ለሱቆች ማንኛውም አይነት የኒዮን ላይት ማስታወቂያ ማሰራት የምትፈልጉ ከሆነ እዚህ ጋር ባሉ ስልክ ቁጥሮች መደወል ትችላላችሁ፣ ወይም ደግሞ በቴሌግራም ላይ አዋሩ። 3 የተለያዩ በአየር የሚሞሉ ላስቲኮች አሉ። 150 ፍራሾችን አምጥተሃል። ምን ያህል ትራሶች ነው ያሉክ? 150 ትራሶች እንዲሁም ከ2000 በላይ ካርቶኖችን ተጠቅመሃል። በእርግጥ ይሄ ላምበርጊኒውን መቋቋም ይችላል? አዎ ለ24 ሰዓት ያህል ሰርቷል። እናም አሁን የመጨረሻው ሰዓት ላይ ደርሰናል። 3 2 1 መኪናውን ወሩሩት።